እሺ ጀማው ተጠባቂ የነበረው የኤፍኤ ካፕ የዚህኛው ዙር ትልቁ ድልድል የነበረው ኒውካስትል ከማንቸስተር ሲቲ ነበረ። ጀማው ይህንን ጨዋታ ሲቲ በአግባቡ 3-1 በሆነ ውጤት ሙሉ ለሙሉ ዶሚኔት አድርጎ ይህንን ጨዋታ አሸንፎ መውጣት ችሏል። ፈርስት ሃፍ 1 እኩል በሆነ ውጤት ተጠናቋል። ሰከንድ ሃፍ ላይ ግን ገና ከመጀመሩ ማለት ነው ሁለተኛ ጎልና እንግዲህ ሶስተኛ ጎል አስቆጥረው ጨዋታውን አሳምነው ፍጹም የበላይ ሆኖ አሸንፈው ወጥተዋል። ሲቲ ፋንስ ኮንግራ ማለት ነው። በነገራችን ላይ ሲቲ ላይ እኔ እየቋጠርኩኝ አልነበረም፣ ግልጹን ስነግራችሁ ሲቲ ማለት ነው በፕሪሚየር ሊጉ የዋንጫ ፉክክር ሂደት ላይ ያለ ቡድን እስከሆነ ድረስ በእኔ ሀሳብ እያንዳንዱ ቶርናመንት ላይ እየተሳካለት እንዲሄድ እፈልጋለሁ። አይደለም በዚህ መድረክ ላይ ይቅርና በሻምፒዮንስ ሊግ ላይ ራሱ ተሳክቶለት አሸንፎ እንዲሄድ ነው የምፈልገው። ምክንያቱም እንደ ሲቲ አይነት ቡድን ከውድድሮች በጊዜ ከተሰናበተ ማለት ነው ኮንሰንትሬት አድርጎ ፕሪሚየር ሊጉ ላይ ይመጣብናል ጀማው። ስለሆነ ይሄ እንደባለፈው አይነት ነጥብ መጣል የሚለውን ነገር ላያጋጥመን ይችላል። ስለሆነ ይሄ ቡድን በኤፍኤ ካፕ በምንም ሲጫወት እኛ እያሸነፈን እስከቀጠልን ድረስ እሱም እያሸነፈ መቀጠል መቻል አለበት ጀማው። ሲቲ ፋንስ እንኳን ደስ አላችሁ። እንግዲህ ኤፍኤ ካፑን ሞቅ ደመቅ ሸብረቅ የምናደርገው ይሆናል። ይመቻችሁ። አሎ ዋንጫ ልንበላ እኮ እየቋጠርኩኝ ነው። ምንድነው መቋጠረው? ትናንትና እኮ አሸንኩ፣ ጭራሽ ለፍጻሜ ደረሰ። እየቋጠርኩኝ ነው። ፕሪሚየር ሊግ እንዳትበለው እየቋጠርኩኝ ነው። ሻምፒዮንስ ሊግ እንዳትበለው እየቋጠርኩኝ ነው። በቃ አንተ ሰው አይደለም እንዴ? አረ እኔ ነኝ እንዴ? ይኸው ባምዳ ዘብዘቤ እየቋጠርን ነው። በቃ እጁን አጣምሮ የተቀመጠ ሰው አለ እንዴ? በቃ እየቋጠርን ነው። በቃ ታገለኝ ትንሽ። እኔ ምን ተባበረ አልችልም። አንተ ቋጠር እንዴ? እኔ ወደ ፕሪሚየር ሊጉንም ሻምፒዮንስ ሊግ ምንም የሚቀረኝ የለም። ምሽክ ነው ማድረገው 6 ነጥብ ልጅ ጀማ ኑኑ ላልተቃጠላችሁት ማለት ነው። ልዩ ኤቨንት ባምዳስ ላይ ተዘጋጅቷል። የፊታችን ቅዳሜ በጊዜ በመገኘት ቶትንሃም ከማንቸስተር ዩናይትድ የሚያደርጉትን ወሳኝ ጨዋታ በጊዜ መታችሁ ባምዳስ ላይ መታደም ትችላላችሁ። ሞቅ ደመቅ ያለ ኤቨንት ነው የተዘጋጀው። መገናኛ ለም ሆቴል ፊት ለፊት ይገኛል። ባምዳስ ኢንተርቴይንመንት ጀማው። አንድ ማወቅ ያለባችሁ ነገር በዛው ቀጠል አድርገን የአርሰናልንም ጨዋታ የምናይ ይሆናል። ፈታ ያለ ጊዜ ነው የምናሳልፈው። የመቻቸው እኔ ደርኩኝ። አረ ውስጥ እየተቃጠለ ነው፣ እየጨስኩኝ ነው ወገን እየጨስኩ ነው። እኔ ምንድነው ነገሩ? ወይኔ የሻሼ ደጋፊ አደንቁሮኛል። ካምባክ እያለ የማድሪድ ተጫዋች ካምባክ እያለ አደንቁሮኛል። ዝያለው እኮ የለውም እኮ ይኸውላችሁ፣ እንደማናችሁም ተራ ቡድን አይደለንም እኛ ካምባክ የሚሰራበን ቲም አይደለንም። ማን ካምባክ የሚሰራበን ቲም አይደለንም። ጎሮሯችን ደረቀኮሽ። እኛ ምን እናድርግ? እንዴት እናስረዳችሁ? በጣም የምንለያይ ቲሞች ነን። እንግሊዝን ወክለን እንግሊዝን እያኮራን ያለን ቡድኖች ነን። ይህንን ተረዱ። ይኸውላችሁ በእኛ ምክንያት የዓለማችን ኃያሉ ክለብ ማድሪድ ስንት ዋንጫ ያግበሰበሰለትን አሰልጣኝ ሊያባር ነው። በእኛ ምክንያት ማድሪድ አየር እስኪያጥረው ድረስ ሜዳውን ዘግቶ በእኛ ጩኸት ፈጥሮኛ ላይ እኛን ለማሸነፍ ሞክሮ ራሱ ትንፋሽ አጠረው። በእኛ ምክንያት የማድሪድ ከ18 ዓመት በታች ታዳጊ ኳስ ተመልካቾች እንዳይገቡ ተደረጉ ወደ ሜዳ። በእኛ አርሰናሎች ምክንያት ከ45 ዓመት በላይ የሆኑ አዛውንቶች ወደ ሜዳ እንዳይገቡ ተደረጉ። በእኛ ምክንያት ማድሪድ ሰፊ የሚዲያ ዘመቻ ከፈተብን። እንዴ በእኛ ምክንያት እኮ አነቃቂ ንግግር እኮ ጀመሩ ማድሪዶች። ምን ትላላችሁ? ከዚህ በላይ ማድሪድ አለቃ ማን ሊሆን ይችላል? ምን አይነት ድል እንዳስመዘገብን አልገባችሁም? ይኸውላችሁ በአውሮፓ ሻምፒዮንስ ሊግ ላይ ዋንጫ መብላት የሚፈልግ ቡድን ማድሪድን መጣል አለበት። በቃ አሳክተናል። ትልቁን ዛፍ ገንድሰን ጥለናል። አሁን የሚቀሩን ትናንሾቹ ዛፎች ናቸው፣ እንጥላቸዋለን። ካሞን ገነርስ ካሞን። አሽቋላጭ ዛሬ ተኛ ገና የሚያነደፍ ቪዲዮ ብዙ ነው ያለኝ። እመጣልሃለሁ፣ በየስቴፑ እመጣልሃለሁ። እሺ የመድፈኛው ቤተሰብ ከባየር ሊቨርኩሰኑ ቻምፒየንስ ሊግ ጨዋታ በፊት የተጎዱብን ተጫዋቾች ዝርዝር ይሄን ይመስላል። ዊሊያም ሰሊባ ምን እሺ ነው? ማንኛ እኮ ቀለል ያለ ነገር አንክል ኢንጁሪ ነው እያሉ ነው። የሁሉንም ጉዳት ምን እንደሆነና ምን ያህል ሊቆዩ እንደሚችሉ ነው ምነግራችሁ። ይሄን ቪዲዮ ከማታ ስለሆነ የሰራሁት ኮፒ ሊንክ እያደረጋችሁልኝ። አርቴታ ከሮቡ ጨዋታ በፊት የሚመለሱ ሰዎች አሉ ብሏል። ማን እንደሆነ መገመት አይከብደንም። ምን እንደተጎዱ ልንገራችሁ። ዊሊያም ሰሊባ ቁርጭምጭሚት፣ ሊያንድሮ ትሮሳርድ ኖክ ነው። ሊያንድሮ ትሮሳርድ ምንም አልተጎዳም የተባለ ነው። ሪካርዶ ካላፊዮሪ ሃምስትሪንግ። ኧረ አንተ ሰውዬ በፈጠረ በቃኛ ገንዘባችን በፎቶ ብቻ እንሰብስብ። ሞዴል ሴንቱ 3 years ዳጊስታን ኤንድ ፎርጌት ልናረገ ትንሽ ነው የቀረን። በቃ እንዴ ሂንካፒ ቻለም አልቻለ። ሂንካፒ ባይችል ምን ልንሆን ነው እንዴ? አንተ ቶማስ ፓርቴ ነጩ ቀሽቱ ቶማስ ፓርቴ ስርዓት ያዝ ብያለሁ። ስርዓት ያዝ። ቤን ዋይት ታፋው ቤን ዋይት የታፋ ጉዳት ዳውት ይመጣል ብዬ አልገምትም።
ማርቲን ኦዲጋርድ ጉልበቱ የዛኔ የብሬንትፎርድ ጨዋታ ላይ ምን ሼ ነው ጉልበት በቃ ምንም አይነት ግጭት አይችልም እንዴ ማን ያረ በእናትህ ቻንስ ክሪኤሽናችን በጣም ተቸገረ በእናትህ ለኤቨርተኑ ጨዋታ ብትመለስ በቂ ነው ለኤቨርተኑ ጨዋታ አንተና ሰሊባ መመለስ አለባችሁ እና መጨረሻ ሚኬል ሜሪኖ እሱ ሲዝኑ ሙሉ ነው መጨረሻ ባይዘ ልክ እንደ ካይ ሃቨርትስ የመጨረሻዎቹ 3 ጨዋታ ምናምን ነገር ሊደርስ ይችላል ከዛ በፊት ግን ሚኬል አርቴታ ፕሬስ ኮንፈረንስ ላይ ማን ሊደርስ እንደሚችል ይነግረናል ነገ ወይ ከነገ ወዲያ መድፈኛው ለባየር ሊቨርኩሰን ብዙ እንዳሰጋ ማሸነፍ ቀላል ነው ምንም ተከላክለ አንድ ሴት ፒስ ኦን ጎል ኖርማል በሜዳ አምተን እንገርፋቸዋል በሜዳችን አምተን እንገርፋቸዋል የሚቀጥለው ሳምንት ለኤቨርተን ብቻ ሰሊባ ይድረስልን ትሮሳርድ ይድረስልን ኦዲጋርድ ቢደርስ በጣም ደስ ይለናል ገባርል ቤንች ላይ እንኳን ካለ ትልቅ ኦፕሽን ነው ብዬ ገምታለሁ ቆይ እንግዲህ አሁን ዳኛው ምን ያርግ ዳኛው በቀይ ያስወጣልን እንግዲህ በቀይ ካርድ ያስወጣልን በቀይ ሽብር ተጫዋች አይገልልን በጣም ሺት ስለነበርን ነው እንጂ መድኃኒዓለምን አሁን እኮ ከቻምፒዮንስ ሊግ ለመግባት ከምናደርገው ጉዞ እኮ ማንም እንደዚህ የሚያስቀረን ኖሮ እኮ አይደለም ይመጡላል እነዛ ፎቃቃው እያሉት በግጥም በዳንስ የሆነ እንትን ኪነት ነው የሚያደርጉት ቲክቶክ ነው አሁን እነሱ እኮ ነው ቁጭ አድርጊ እዚህ ጋር በእናትህ እነሱ ናቸው የሚያስጠሉኝ ገብርኤል አንድ ደግሞ የምታወዛውዛለች እደርስባታለሁ እሷ ላይ ዛሬ እንደውም ላይቭ ላይ ነኝ የመደራረስ ቀን እኔ 17000 ሴቶች ጠይቆኛል እንትን ያመሃል ብለው ነው ያመሃል እንዴ ብለው ነው የጠየቁ እንትን ልቤን ጉትት የሚያደርግ ፍሪክ ነው ይሄ ልጅ ስንት ዓመት 3 ዓመት ልቤን እየጎተተው ነው